እንዴት ነሽ? ይኸው ዝናቡ ልክ ስንወጣ ማንጠባጠብ ጀመረ። ምን አይነት ሁኔታ ያበሰብሰኛል እንጂ አልገባም። የተመታ ዝናብ ነው። ቀንሳ ዝናቡ የተመታ ነው። ታዲያ የኔ ችግር ምን መሰለህ? ከአየር ጋር ነው ችግሬ። ከጀርመን አየር ጋር ብቻ ነው ችግሬ። ሌላ ችግር የለብሽም? ሌላ ችግር የለብኝም። ሰው ስትለው አውሬ ስትለው ሰው፣ ሞቀስ ቀዝቃዛ ስትለው በረዶ። ኧረ እምዬ ኢትዮጵያ ትመልሽኝ ታይ። እምዬ ሀገሬ እኔ ጠዋት ተነስቼ የምስቅበት አየር ነው ናፍቆኝ። ይኸው እሷ እያማረረች ነው እንግዲህ እዚህ ሀገር። ኧረ በጣም እኔ እምዬ ኢትዮጵያ ታይ ጥሪኝ ልውጣ ሳልል ወጥቼ በገዛች። እስቲ ከዚህ ሀገር ከጀርመን የመረረሽ ነገር ምንድን ነው? እስቲ አየሩ በቃ አንተ ፕሮግራም አድርገህ እንዲያደርጋለሁ ብለህ አየሩ እንቅፋት ዱካክ ይለቅብሃል። አየሩ ምናምን ያልሽው አዎ፣ ከኢትዮጵያ አንፃር አሁን ኢትዮጵያ ጠዋት ላይ አሁን ስትወጪ ምናምን ነገር ምንም ባይኖርህ ደስተኛ ነው። ሙቅ ነው አየሩ ራሱ ፈገግ እንድትል ቆዳህን ይጠቀጥቃል። ገባህ አባባሌ? እዚህ ግን ሁሉ ነገር ተሟልቶልህ መሰረታዊ ነገሮች መስፈርት ተሟልቶልህ ደስተኛ አትሆንም። ለምን? ጭጋግ ነው። ኦኬ። ያ ደግሞ አይንህ ነው። ገባ? አይንህን ነው የሚይዘው እዚህ ሀገር። አንድማ እዚህ ከሶሻል ሚዲያ ላይ አንድ ማልስማማበት አንድ ሀሳብ አለ። ያ ሀሳብ ምንድነው? ሁሉም ይመጣና እዚህ ነጭ ሀገር እንዳትመጡ ችጋር ነው ምን ጋር ነው ይላል። አባቴ እዚህ እንደውም እኮ ተመለሱ፣ አንዳንድ ሀገራቶች ራሱ ለምትመለሱ ገንዘብ እንሰጣለን እያለ ነው። ገባሽ? መመለስ አይፈልግም፣ መኖርም አይፈልግም። እንዴት ይሆናል ይሄ? ገባችሁ? አይሆንም። እኔን ባሉኝ ትችያለሽ እኮ ሂደሽ እኮ በህግ ሪፖርት አድርገሽ ዲናቹራላይዝ አድርገሽ ራስሽን ዜጋ ነሽ አንቺ። አሁን የዚህ ሀገር ዜጋ ዲናቹራላይዝ አድርገሽ ራስሽን ዜግነትሽን መልሰሽ እስካለን ድረስ ያለንን ነገር ተመስገን አምላኬ እስከዛሬ ያኖርከ ስንቱ አልጋ ላይ ሆነው በሚማቀበቅበት እኛን ወደ አልጋ ያልወሰድከን ብለን አመስግነን መኖር ነው አይደለ? እኔ ይመስለኝ ነገር። አዎ አየሩ እንደለመድ ነው እንዳደግንበት አይደለም። አይመችም ብዙ ነገሩ። ሁለተኛ የምንኖርበት ማህበረሰብ ሰው ራሱ ተጽዕኖ ይፈጥራል። ተጽዕኖ መፍጠር ስልሽ እኔ ካየሁት ራሴ ከተረዳሁት፣ ለምሳሌ ከሰው ጋር ተግባቢ አይደለም፣ ሶሻል ላይፍ የለም። የትኛውም ነጭ ጋር ስትሄጂ ሶሻል ላይፍ የሚባል የትም ዓለም ላይ ያለ የለም። እኔ እስከማውቀው ድረስ አይደል የለም። የማህበራዊ ህይወት ማለት ነው። የተወሰኑ አሉ። ያ ነገር ሀገርሽን ያስናፍቅሻል፣ ሀገር እንዲናፍቅሽ ያደርግሻል። በዚህ ነው ወይ ተማረርሽው? እኔ በሁሉም ነገር በቃ ሰለቸኝ፣ አስጠላኝ። የሰው በቃኛልሽ። በቃ የኢትዮጵያ ዜግነት አመልክቼ እንሰጥሻለን። ስንቱ ይችን ፓስፖርት ለማግኘት ባህር እንደበላው ታውቂያለሽ? ስንቱ በረሃ ላይ እንደቀረ ታውቂያለሽ? ይችን ፓስፖርት ለማግኘት የዚህን ሀገር ፓስፖርት ለማግኘት የዚህን ሀገር ዜግነት ለማግኘት ገባሽ? ግን በጣም በሚያሳዝን ሁኔታ ግማሹ ባህር ላይ የአውሬ ቀለብ ሆኖ ይቀራል። ግማሹ ያሰበበት ሳይደርስ ይቀራል። ብዙ አለ አንቺም የምታውቂያቸው። ያ እኔ ችግር ይመስለኛል። ለምን እስካሁን ድረስ ይሄን ያህል አመት ያልተዋጠልኝ እንደ ማንኛውም አፍሪካዊ ወይም እንደ ማንኛውም ህዝብ የመውጣት መንሰፍሰፍ ይዞኝ አይደለም ከሀገር የወጣሁት። አላውቀውም ስወጣ ራሱ እኔ ድሬዳዋ ደርሼ የምመለሰው መሰለኝ። እኔ 6000 ኪሎ ሜትር እንደራቀባቅ ከቤተሰብ ሁሉ ጠፋ ነበር የዛን ቀን። ስለዚህ ህይወት በኩኒሽታይን ምን ይመስላል? እስቲ ያንቺ ያ ኩኒሽታይን ist die beste Stadt überhaupt.
Und warum ich auch noch hier bleibe, ist das einzige Königstein-Grund. Das ist das. ጀርመን እስካሁን የመቆየቴም ምክንያቷ ኩንሽታይን ነው። እስቲ ግለጫት እስቲ ካየሽው ነገር እስቲ ግለጫት ኩንሽታይን። አንደኛ ያው በቀደም ተናግሬያለሁ እንዳልኩት ማህበረሰቡ ልክ የኛ አይነት ባህሪ ነው ያለው። ከአወቁ ከወደዱ ይጠይቃሉ ስላንተ የት ነው የት የገባ ምናምን ከጠፋክ ትጠይቃለህ ትፈልጋለህ ምናምን ነገር ኩንሽታይን ማለት ነው። ሌላ ከተማ እንደዚህ አይነት ነገር አታገኝም። ጠፋክ እዚህ ታመምክ ብትባል የሚያሳክምክ በቃ ሌላ ነገር በጣም ብዙዎች እንኳን ቢኖርብን ህዝቡ ይተባበራል። የኩንሽታይን ህዝብ የጀርመን አላልኩም ja nicht falsch verstehen. Ich habe nicht gesagt ganze Deutschland, sondern nur Königstein. አሁን ተከታታዮች አማርኛ ሰሚዎች ስለሆኑ አሶ ጀርመን ሙሉ ሳይሆን እኔ ኩንሽታይን ነው ያልኩት። በጣም በቃ ሩህሩሆች ናቸው፣ ደጎች ናቸው። ያ እንደ ሀገር ቤት ነው አኗኗራቸው። ስለዚህ ኩንሽታይን ለኔ በቃ ሁለተኛ ጨርቆሴ ነው። ኦኬ ለዛም ነው ይሄን ያህል አመት ደግሞ እዚህ የተቀመጥኩት ማለት ነው። ስለዚህ አሁን እዚህ ገብተን ምሳችንን እንበላለን እና ብር ይዣለሁ አለ እኮ ጥሬ ብር አለ ነይ ጥሬ ብር ይዣለሁ። እዚህ ጥሬ ብር ብቻ ነው የሚቀበሉት። ካርድም ጀምሮ እና እስቲ ገብተን ቆይ እነሱ ጋር ምሳችን በልተን ምናምን ነገር እንወጣለን። ከዛም በኋላ የሆድ ወዳችን ከተማዋን እየዞርን እያየን የሆድ ወዳችንን እንቀጥላለን። ወተናል ከበሉ ከጠጡ በኋላ እስቲ አሁን የሆዳችን እያወራን እንግዲህ በላን ጠጣን አይደለ? እንዴት ነው ባይዘ የበላን ነው ባይዘ የበላነው የጠጣነው የጀርመን እንጂ የቱርክ ምግብ ነው። ጀርመን ውስጥ ሆነ እንጂ የበላነው የጠጣነው ቱርካይ der Türkei nicht auf Türkei aus Türkei no der Türkei außerhalb von Türkei woher kommt der Türkei in der Türkei in der Türkei ich komme oder was በፈለግሽው ich komme außerhalb von der Türkei ich komme in der Türkei ለቻይና ለሆኑ ሀገራቶች እና ዩኬ እሱ ግራማቲካል ህግ ነው እንግዲህ አንቺ ያደግሽበትን እኛ ግራማቲካል ጠይቁንና እኛን ግራማቲካል ጠይቁን እኛ ምን አገባን ግራማቲክ። ለማንኛውም ኩንሽታይን የጥንት የጠዋቷ የ12ኛው ክፍለ ዘመን ፈርጧ ኩንሽታይን ከተማ ላይ ያለ ነው። እንግዲህ ኩንሽታይን የተባለችው በ12ኛው ክፍለ ዘመን አንድ ማለት ከፍራንክፈርት ወደ ኮልን በዚህ ነበር ንግድ የሚመላለሱት የነበረው እና ይሄ አካባቢ የሽፍታ መናኸሪያ ነበር። ያንን የሽፍታ መናኸሪያ ለመጠበቅ ሲባል እዚህ አካባቢ ግንብ ተሰራ፣ የወታደር ግንብ ተሰራ። ያንን ግንብ ተከትሎ ነው እንግዲህ ቤተ መንግስት ተገነባ። ከቤተ መንግስቱ በኋላ ደግሞ አንዳንድ የዛ የቤተ መንግስቶች ምድ አሳላፊ የሚባሉ አላ እነሱ መጥተው ሲኖሩበት እያለች ኩንሽታይን ተመሰረተች ማለት ነው። እንግዲህ ለዛው ነው ስያሜዋ ከዛ ግንብ ከዛ ድንጋይ ተነስቶ ኩኒግ ማለት ንጉስ ነው። ሽታይን ደግሞ ስቶን ወይም ድንጋይ ባይዘ ሁለቱም ቃል ከእንግሊዝኛ ጋር ተመሳሳይ ናቸው። ኩኒግ ኪንግ ነው፣ ሽታይን ስቶን ነው በእንግሊዝኛ እና አብዛኛው ቃል ከእንግሊዝኛው የሚወራረስ ነገር አለው። እዛች ከተማ ላይ ነን ያለነው። እሷ ደግሞ ከ10 አመት በላይ ኖራለች እዚህ ከተማ። እኔ ኳላ የመጣይና ወጣ አይደለ እና እንደዛ ነው። እስቲ እዚህ እንግዲህ 10 አመት ስትኖሪ ኩንሽታይን በምን ወደድሻት?
ባይዜ ዞር ዞር እያደረግን ሙሉን እናሳያቸዋለን። ምን ወደድሽላት? ኩኒሽታይን በመጀመሪያ ደረጃ ህዝቦቿን ወድላታለሁ። ህዝቦቿ ምርጥዬ ናቸው። እዚህ ጋር ቆይ፣ በዛውም ይቅርታ አድርጊልኝና ትቀጥያለሽ። ብረተቹ ነው እዚህ ጋር እንደምታዩት በ12 15 በ13 13 ከዛም በ17 96 በ18 51 በ18 58 እና በ1949 ከሁለተኛው ዓለም ጦርነት በኋላ እዚህ ጋር ምንድነው የብሬል ወይም የአይነ ስውራኖች አይነ ስውር የነሱ እንትን አለ ጽሑፍ አለ። ያው ለቱሪስቶች እንዲመች ተደርጎ ማለት ነው። ለከተማው መመስረት ዋና የሆነው ግንብ ይሄ ግንብ ነው። ወደዛ እየሄድን ያለ ነው። ቡርገሪን ኩኒስታይን የሚባለው ወይም የኩኒስታይን ቤተመንግስት ወይም ግንብ የሚባለው ይሄ ነው። የዚህ ግንብ መመስረት ነው ከተማዋን የወለዳት። እዚህ ተራራ ላይ ሆነው ወደታች ያለውን እንደዚህ እንደምታዩት ከተራራ ላይ ሆነው ይሄ ሰፈሩ ነው። ማስተር ፕላኑ እንደምታዩት ይሄንን ማስተር ፕላን በዛን ጊዜ የተሰራ ነው በ12ኛው ክፍለ ዘመን ማለት ነው። እና ቁልቁል ከዚህ ተራራ ላይ ሆነው ወደታች ከተማውን ይቆጣጠሩ ነበረ። የተለያዩ ቤተ መንግስቶች አሉ እነዚህ እና ለቱሪስቶች ተብሎ የተሰራ ካርታ ነው። እንግዲህ ኩኒስታይን ባጭሩ እዚህ ጠረጴዛ ላይ ይሄንን ትመስላለች። አመሰራረቷ ምናምን በደንብ አድርገው እዚህ ላይ ገልጸውታል። አለ እያንዳንዱ አለ። የከተማዋ ካርታ ነው እንግዲህ ይሄ የምታዩት። እሺ አሁን እስቲ ኩኒስታይን ስትኖሪ 10 አመት እስቲ ኩኒስታይንን ምኗን ወደድሽ? ምኗ ተመቸሽ? አንደኛ ኩኒስታይን በተራራ እየታጀበች ናት። እንደ ሀገሬ ታስታውሰኛለች። እሺ ኢንተርኔሽን ቀርጊ። እሺ ለማንኛውም በድጋሚ በመጀመሪያ ደረጃ ኩኒስታይን አቀማመጧ ያው ተራራ ላይ ናት። በጣም ደስ ትላለች። ሁለተኛ ነገር ንጹህ አየር አላት። ለሰው ልጅ የሚያስፈልገው አየር ነው። ሶስተኛ ነገር ሰዎቹ በጣም ደስ ይላሉ። ስርዓት አላቸው። መደጋገፍን ያውቃሉ፣ መጠያየቅን ያውቃሉ። ከጠፋት የት ሄደ ይሄን ስምህን እንኳን ካላወቁት ይሄን ይመስላል እንደዚህ ብለው ምልክት እየነገሩ ከምር ይጠይቃሉ። ዋው ደስ ይላሉ ከምር። እና አይ እንዲህ ነው ታሞ ነው ምናምን ከተባለ የተኛህበት ድረስ ሊመጡ ሁሉ ይችላሉ፣ በጣም ከወደዱ ማለት ነው። ስለዚህ ስለነሱ የሚወራው በጠቃላ ውሸት ነው ማለት ነው። ስለ ኩኒስታይን ማለት አብዛኛውን አሁን ምንድነው እዚህ ሀገር ላይ ጀርመኖች ሰው አይቀርቡም። ያው ጀነራል ላይ የማይቀርቡ አሉ፣ እኔ የሚያዩዋቸው አሉ። ግን ኢን ጀነራሊ በቃ ጀርመን ሲባል ሰው የማይቀርብ ዘረኛ ምናምን ክፉ አድርጎ የሚያወሩ አሉ። ያው እኔ ባየሁት አሁን አንቺ ኖረሽበት ነው። እኔ ደግሞ በአጭር ጊዜ በዚህ ባየሁት እንደ ኖርሽ ማለት እንደ ሰጠሻቸው ነው መልሰው የሚሰጡሽ። ገባሽ? አንቺ ካልቀረብሻቸው እነሱ ሊቀርቡሽ አይችሉም። ከመሬት ተነስተው እንዴት ነው ምናምን። አሁን ለምሳሌ ወደ ስፔን ስትሄጂ ስፔኖች ምንድነው ዝም ብሎ በቃ መንገድ ላይ ደህና ነው ምናምን ሊሉሽ ይችላሉ። ጀርመኖች እንደዛ አይደሉም። የሰውን ፕራይቬሲ እኔ ጋር ያያቸው ሰው ካልፈለገ አንድ ሰው ገፍተው ሄዶ የሚያናግሩ ህዝቦች አይደለም። እሱን አይቻለሁ። ያ ደግሞ እነሱን ዘረኛ ናቸው ወይም መጥፎች ናቸው ሊያስብላቸው ሳይሆን መከበር አለባቸው ብዬ ነው የማስበው። ለምን ፕራይቬሲን አክሰፕት አድርገዋል። አንተ እኔ ጋኑ ብለህ በሳቅ ትንሽ ነው እነሱ የሚበቃቸው። ባይዘው በጣም ትንሽ ነገር ናት። ኦኬ ያ እነሱን ለማቅረብ ፈገግ ካልክላቸው ቆም ብለው ነው የሚያናገሩክ። ንቀው እንኳን ፈገግታህን ረግጠውት አይደለም የሚሄዱት። ኦኬ ያ እና አይደለም እኔ እንግዲህ ያው አደኩባቸው ልጅነቴን ቲኔጀርነት ባይዘይ ስለዚህ ቦታ ስለዚህ አካባቢ ከኋላም ተተነው ስለመጣነው ነገር ምንም አላወራንም። እና ይሄ በ17ኛው ክፍለ ዘመን የተገነባ በ16ኛው ክፍለ ዘመን ከ16 ጀምሮ 16 17 ምናምን እያለ የተሰራ ሰፈር ነው የኋላ የምታዩት። ባይዘይ በዛ ዘመንም የኋላ እንደምታዩት እነሱ አኗኗራቸው እንደዚህ ነበረ። ይሄው አሁንም ታደሰ እንጂ አልተቀየረም። እንዳለ የምታዩት እድሳት ነው የተደረገለት። የቤቶቹ ኮለኖች በዛን ጊዜ ኮለን የለም፣ እንጨት ነው የምታዩት። አሁን ቀይ ምናምን የምታዩት እንጨት ነው እንጂ የብሎኬት ወይም የአርማታ ኮለን አይደለም። እና እስቲ
እና እዚህ ጋር ሆኑ እና ይሄ ክርስትና እንደተጀመረ አካባቢ ያው እንትኖች እንደምታዩት እዚህ ጋር አለ ተርጉሚላቸው እስቲ እያነበብ ሱም ዚበን ሁንዳድ ያረ በ700ኛው ዓመተ ምህረት ይኸው ኩንሽታይን ፍራይደ ሽታቱ ኩንሽታይን ኢንታውኖስ ግሸንክት ይሄ መስቀሉ በ700ኛው ዓመት ለከተማ ኩንሽታይን የተሰጠች ስጦታ ናት ከሄርጎት ሽትር von Bremen ከብሬመን እና የመጣ ነው። ስለዚህች ነገር ደግሞ ትላንት እያነበብኩ ነበረ ነው። ይቺ ቦታ መጀመሪያ ላይ ይሄ ለጸበልነት ነው የተዘጋጀው። እንደምታዩት ለጸበልነት ሲዘጋጅ እዚህ ቦታ ላይ ጠንቋዮች ተገለውበታል። ጠንቋዮች እዚህ ቦታ ላይ ተገለውበታል። በዛን ጊዜ በተለይ በመካከለኛው ዘመን በሚድቫል ሂስትሪ ኦፍ ዩሮፒያን በሚባሉበት ታይም ላይ ጥንቁልና በጣም አውሮፓን አስቸግሮ ነበር። በተለይ መንግስታቶችን ይገለብጡ ነበረ፣ ጥበቦችን ይጠቀሙ ነበረ። የዛኔ የዚህ አካባቢ ጠንቋዮች እዚህ ቦታ ላይ ተገለው ነበረ። እዚህ ቦታ ላይ ደግሞ ክርስቲያኖች እየተጠመቁ ጸበል እየተጠመቁ ክርስትናን ተቀብለው ነበር እና ከዛ በኋላ ደግሞ እቺ ጸበል ምን አገለገለች መሰላችሁ? ለመንገደኛ በዚህ አካባቢ እንዳይቀድም እንዳልኩት ከኮለን ወደ ፍራንክፈርት የንግድ እንቅስቃሴ ነበረ። ያንን የንግድ እንቅስቃሴ ሲሳለጥ ሰዎች በዚህ ሲያልፉ እንደ መጠጫም ፈረሶቻቸውን እያጠጡ እዚህ ጋርም እንደምታያቸው እና ስጦታ ምናምን ያዙ ያሉ ግንቡ ላይ የነጋዴዎች ይዛን የነበሩ ባለሀብቶች እነሱ በጥምርነት ያሰሯት ቦታ እንደሆነ ትላንት ሳነብ ነበር እና ፈረሶቻቸውንም ራሳቸውን ጠቅተው ምናምን የሚያልፉበት ነበር መንገድ። እሺ ኩንሽታይን እንደዚህ ጥንታዊና እንደነበረች ቅድም እንዳወራ ነው ከ7ኛው ክፍለ ዘመን ጀምሮ ከተማዋ ነበረች። ያው ያፈ ታሪክ ነው። ከ7ኛው ክፍለ ዘመን ጀምሮ ግን በሙሉ በከተማነት የተመዘገበችው በ12ኛው ክፍለ ዘመን ነው። ከዛ ጊዜ የነበረውን ነገር ሁሉ ሳታጣ እንደነበረ ቁጭ እንዳለ ያው እናሳያቸዋለን ተመልካቾቻችንን። ያንን ጠብቀው አስቀምጧል እና ይሄ ላንቺ ምን ፈጠረ? እዚህ ከተማ ነዋሪ እንደመሆንሽ መጠን ላንቺ ምን እና ለኢትዮጵያን ደግሞ ምን እንማርበታለን? እኔ ባይዘዌ ከ14 ከተሞች እንደ መኖሪያ አንጻር ኩንሽታይን ላይ መሰረቴን ጥዬ ለ10 ዓመት የተቀመጥኩበትም ትልቁ ነገር ያው ታሪክ ነው። ታሪክ በጣም እወዳለሁኝ። ታሪክ ሲታይ ደግሞ ደስ ይለኛል፣ ሲነገርም ደስ ይለኛል። ታሪካቸውን ይሄን ያህል አመት ሙሉ ማንም መጣ፣ ማንም ስልጣን ያዘ፣ ማንም ወረደ፣ ታሪካቸውን አያበላሹ። ያው እንደምታየው ሁሉም ቦታ ከ12ኛው ክፍለ ዘመን ጀምሮ በለው ከዛ በፊትም ያሉትን ታሪኮች አስቀምጠውታል። አፈ ታሪክም ቢሆን ተቀምጧል እና ያንን ነገራቸውን በጣም አደንቅላቸዋለሁ፣ በጣም እወድላቸዋለሁ። ኦኬ ያው እንግዲህ ትልቅ ታሪክ ነው የሚታይ ታሪክ ማለት ነው። እኔ ኩንሽታይን ከተማን ሳይ ለምሳሌ በ12ኛው ክፍለ ዘመን በ13ኛው ክፍለ ዘመን ከዛም በኋላም ባለው በሚድቫል የዩሮፒያን ሂስትሪ ውስጥም ኩንሽታይን ከተማ ምን አይነት ናት ቢሉኝ በአካል እያየዋት ነው። ይሄ አፈ ታሪክ ሳይሆን የሚታይ የሚዳሰስ ታሪክ ነው እያየን ያየ ነው። አፈ ታሪኮች አሉ። እነሱን አፈ ታሪኮችን ደግሞ ቁጭ ብለን እያወራን እንገጻለን። እስቲ ዞር ዞር እያልን አብረን እስቲ እኒ ከተማዋ እንግዲህ የከተማዋ መነሻ ይቺ ናታል። እስቲ ስለዚህ ከተማ ትንሽ ነገር በይ። እቺ የመጀመሪያ ኩንሽታይን ስትመሰረት የነበሩ የተቆረቆሩ ሰፈሮች፣ መንደሮች እና ላይ ድረስ መሄድም እንችላለን። በጣም ያምራል። አሁን ግን ያው እንደምናየው የከተማ ሙዚየም ሆኗል ሰፈሩ ማለት ነው፣ ሙሉ ሰፈሩ። ያ ሲሆን ግን ሻግቷል፣ የሸረሪት ድር ወሮታል ምናምን ማለት አይደለም፣ ወይ ሊፈርስ ተጣሟል ማለት አይደለም። ሰዎቹ እየኖሩበት ነው። ታሪኩን ይዞ የተቀመጠ ነው፣ ማየት እንችላለን። እስቲ ገብተን የዛሬ 850 ዓመት አኗኗራቸው ምን ይመስላል የሚለውን እናያለን። ይሄ በግንብ ተከሎ ያለ ሰፈር ነው፣ መንደር ነው። ወደ ውስጡ ነው እየገባን ያለ ነው። ይሄ በር ነው፣ መግቢያ በሩ ነው።
እስቲ የዛሬ 800 ዓመት ምን ይመስላል? የአድቬንቸር ፊልም ላይ የምናየው ነገር ውሸት ነው ወይስ እውነት ነው? እስቲ እንየው ከውጭ እስቲ። ስለዚህ የመጀመሪያ ጊዜ በርግስ ተብሎ ሰፈሩ ቀበሌ ወረዳ ሲኖረው ማለት ነው ያ አልተጋታውስ ይላል። አልተጋታውስ ማለት እንደ ከንቲባዎቹ የሚቀመጡበት ያ ትሮባውን ኦንድ ሳይግንሱም በርገር ሃውስ ዴም 13 13ኛው ዘመን ማለት ነው። ከዛ በኋላ ከ1676 እስከ 1909 ደግሞ እንደ ራት ሃውስ ሆኖ አገልግሏል። 13ኛው ክፍለ ዘመን ላይ የነበረ ነው፣ የተሰራ ነው። መግቢያው በሩ ይሁን እንደምታዩት ነው። ወደ መንደሩ ልንገባ ነው። በ13ኛው ክፍለ ዘመን ከ1676 እስከ 1909 ድረስ ማዘጋጃ ሆኖ አገልግሏል። የተመሰረተው ግን በ13ኛው ነው፣ በ12ኛው ክፍለ ዘመን ነው የተመሰረተው። እስቲ ገብተን አብረን እየታዘብን ይሄ መግቢያ ነው። አሁን ላይ ያውና ሽታት ሙዚየም ይላል። እንደምታዩት ሽታት ማለት ከተማ ነው በጀርመንኛ። ሙዚየም ያው ሙዚየም ነው፣ ሙዚየም ሆኗል። ይሄ ግን ሰዎቹ እየኖሩበት ነው። ባይዜ ሙዚየም ሲሆን ሰዎቹ ወጥተው ከዚህ ወጥተው ሂደው አይደለም፣ እየኖሩበት ነው። እና እስቲ አብረን እንየው። ገባን። እዚህ ጋር የጠባቂዎቹ መቀመጫ ቦታ ነው። በሁለት አቅጣጫ ነበር ጠባቂዎቹ ሰውን የሚቆጣጠሩት ኮንትሮል። አንደኛው ያኛው ሲሆን አንዱ ደግሞ እዚህ ጋር ይሄ ራሱ ማለት አይፈቀድም፣ መውሰድ አይፈቀድልም። ኦኬ። ይሄ የጠባቂዎቹ የነበረ ለራሳቸው መስቀል ቀርጸው ያው ከመጥፎ መንፈስ እንዲጠብቃቸው ብሎ የተቀመጠ ነው። መልሶ ነው እዛ ጋር ማስቀመጥ ያለ። ኦኬ። ለምን ውጪ ነበር የሚሉት፣ እዚህ ጋር ነበር የሚቀመጡት። እንግዲያውስ ይኸው ገብተናል። አሁን ገብተናል። አስቡ፣ ይሄ መኪናው ከየት መጣ እንዳትሉ፣ አሁን የሚኖሩት ናቸው፣ የልጅ ልጆቻቸው ናቸው እንጂ ኢማጂን አስባችኋል? እንደዚህ አይነት የሚያምር ቤት በ13ኛው ክፍለ ዘመን ነበረ። ዋው! አይታችሁታል? እንዴት አባቱ ነው የሚያምረው። ያው ልክሽልድ ይሄው የዛን ዘመን የሚጠቀሙበት እንዲህ ይዙት ማለት ነው። ኦኬ። ያው አሞራው ያለበት ሽልዱ ማለት ነው። ሽልድ ማለት ጋሻው እዛ ጋር ያው የሰው ቤት ስለሆነ በዚህ ሀገር ሕግ ትንሽ ከባድ ነው የሰው ቤት መቅረጽ። ይሄው እንደዚህ ነበር ኑሯቸው። ዋው! እንደውም ቤቶቹ በዚህኛው በኩል አንድ እነሱ እኮ ቀድሞውን እኮ ሰልጥነዋል። እግዚአብሔር መጨረሻ ይሁት እስቲ መንገዱ ምናምኑ ይሁት። ይሄ ራሱ አጥሩ ማለት ነው። ይኸውላችሁ በድንጋይ የዛኔ የተሰራ እኔ ራሱ አሁን በ13ኛው ክፍለ ዘመን እየተንቀሳቀሰ ነው። እንግዲህ አስቦ በዛ ሰዓት እንጨት እየከተቱ ነው የተሰራው። እንጨትም አለ። ይሄ ቤት ራሱ እንግዲህ ያ የገባንበት ግቢ ነው። ይሄ ቤት የዛን ጊዜ የነበሩ በግቢ ታጥረው ነው የሚኖሩት የነበረው። እና ትልቁ ታሪክ ደግሞ ይኸውልህ እዚህ ጋር ነው። ፈረሰኞች ሲያልፉ በዚህ ነበር ወደ ላይ። ከዛ ቤተመንግስት ያለው ቤተመንግስቱ እንወጣለን ወደ ላይ። ቤተመንግስቱ ጋር ሞተን እንትን እንላቸዋለን፣ እናሳያቸዋለን። እና እንጨርሻ ያበደ ነው። ይሄ ታድሶ ነው፣ እድሳት ተደርጎለት ነው። ያው የልጅ ልጆቻቸው አሁንም አሉ። ሲወርድ ማለት ሮያል ፋሚሊ ናቸው እዚህ የሚኖሩት። ይሄ ደግሞ ድንጋዩ እንዳለ ሆኖ ምንም ነገር እድሳት ብቻ ነው የተደረገለት። ባይዘው እኔ ከጀርመን ደስ የሚል መሰለህ እድሳት እንኳን ሲደረግለት ማቴሪያሉ በቃ ከ190% በዛ ሰዓት በነበር አይነት ማቴሪያል ነው የሚያድሱት። ይኸውልህ ይሄ እድሳት የተደረገበት የመጨረሻው እድሳት ሰፈሩ እንዲህ ነው ቤታችን። በቃ
በዚህ ተዘጋ በዛኛው ነው በሌላው ደግሞ አዙረናችሁ እናሳያችኋለን በሩ እንኳን አልተቀየረም ታውቃለህ አሁን ይሄኛውን ይዩት ይሄኛው ዋው ታሪክ እኔ አሁን በቃ ዝም ብዬ ሳስብ ማለት ነው እኔ የግላዲያተር የድሮ አድቬንቸር ፊልሞችን ሳይ ውሸት ይመስለኝ ነበር በቃ ውሸት ይመስለኝ ነበር ግን ይሄው በአካል ተገኝቼ ግላዲያተሩን ማግላሽ ታያቸዋለህ እኮ ነገ ቡቡዬ ከምር ነው ግላዲያተሮች እዛ ዝግጅት ላይ እንቀርጻለን ያን እንትኑ መነጽሩን ዘገብተን ግላዲያተሮቹን ታያቸዋለህ ይሄ ራሷን እየታደሰ ያለ ነው በቃ ያው ግንቡ በዛ ጋር ነው በጀርባ በኩል ነው ያው ሰዎች አሁን ስላሉበት ወደዛ መሄድ ስለማይቻል ነው አሁን ነው የታጠረው እንጂ በፊት ክፍት ነበር እዩት እንግዲህ 12ኛው ክፍለ ዘመን ዋው እኔ በጣም ኩንሽታይን ሞቼ ነው የምወዳው በቃ አፄዎቹን ሰዓት ታስታውሰኛለህ ይሄ አሁን እታች ምድር ቤቱን አየዋል ቡንካ እንደ ቡንካ የሚጠቀሙበት ሰዓት የነበር ኦኬ በዚህ ጋር ቢለን እንዴ እዚህ ጋርማ በስትክክል በቃ እኔ የማየውን ማለት ነው አሁንም ማለት እነሱ ላሳያቸው ከምር ዋው ይሄው ይሄው በቃ 1275 ላይ የተሰሩ ቤቶች ናቸው እነዚህ አሁን ስታያቸው ምን ተፎግረናል ይሄው አዲስ አይደለም ልትሉኝ ትችላላችሁ እድሳት በየጊዜው ያደርግላቸዋል ራሱ የጀርመን መንግስት ነው በጀት አድርጎ እድሳት የሚያደርግላቸው ዋው የመጀመሪያው በአሁኑ አነጋገር እሳት አደጋ የዛኔ የነበረ ነው እሳት ቢነሳ በባልዲ ነው ግን አምጥተው የሚያጠፉት የዛኔ መኪና የለ ይኸው ታድሰው በአግባቡ ታድሰው ሰፈሮች እንዳሉ ናቸው ቁጭ ብለው ዋው መጋረጃቸው ራሱ የዛ ዘመን ወደዛኛው ቤትማ ወደዛ ይሄማ እዩት ጣራው አርጅቷል እንጂ ከማርጅቱ በዘለለ እንዳለ እየሄድሽ እኔ ኋላ እየቀረስኩሽ ነው እየገለሽ ገለጻ አድርጊላቸው እባካችሁን እንዲህ ነገር ይታገል ይገኛል ከምሲሪየስ ይሄ ሰውዬ ባለ ታሪኩ ነው መሰለኝ አወጣዋል ይሄ ካፕሽን እኔ በዚሁ እንመለስ ተመልሰን በበሩ እንድንወጣ እንግዲህ ኢማጂን አስቡት 12ኛው ክፍለ ዘመን ያው በክፍለ ዘመን ሲጠራ 13ኛው እንበለው ግን በ12 15 የተመሰረተ ሰፈር ነው ብዙ ጊዜ አሁን እነሱ ምንድነው ፋሲለደስ ነው የፋሲል ግንብ 16ኛው ክፍለ ዘመን ነው የተሰራውና ከኛን የወሰዱት ከኛን የተወሰደው ይያሉ እንትን ይላሉ ማለት ሐሳቡን እንትን ይላሉ እኔ ቢሉም አይገርመኝም ምክንያቱም እነሱ በዛ ዘመን እንዲኮነ ኖሯቸው የኛ አያቶች ግን ምን ያህል ቀድሞ ዓለምን ማየት መረዳት የሚችሉ እንደነበሩ ነው የተረዳሁት እሱ አንደኛ እሱ ሁለተኛ ነገር የሚገርምት ነገር የኛዎቹ ማንን ልከው አይቶ ነው ይሄንን የፋሲለደስን ግንብ ቤተ መንግስት ሊሰራ የቻለው አይተኸው
ጥንታዊ ቅርስ ውስጥ ነው እየኖረች ያለችው አሁን እቺ። እሷም የልጅ ልጅ ነው እንግዲህ የልጅ ልጆች ትሆናለች። የዘር ያለ ዘር እንዘርዝሬም ብሏል። አስቡት አሁን ይሄ ቤት እሳት አደጋ የነበረ ነው በዛን ጊዜ። አሁን ተመልሰን እየወጣን ነው። ከግቢ እየወጣን ነው። አሁን ላይ ነው የምንሄደው። ዝግጅቱ ነገ ነው የሚጀምረው።